ማንቸስተር ዩናይትድ ከሁለት ወራት በፊት ሩበን አሞሪምን ማባረርና ማይክል ካሪክን ማምጣት ነበረበት። ይህንን ቢያደርጉ ኖሮ አሁን የዋንጫ ተፎካካሪ ይሆኑ ነበር። ይህንን ያለው የአርሰናሉ ሌጀንድ ኢያን ራይት ነው። ኢያን ራይት ይህንን የተናገረው ማይክል ካሪክ ባለፉት 4 ጨዋታዎች ወይም ደግሞ ማንቸስተር ዩናይትድን ከተቀላቀለ በኋላ ያደረጋቸውን 4ቱንም ጨዋታዎች በማሸነፍ ማንቸስተር ዩናይትድን ወደ 4ኛ ደረጃ ከፍ ማድረግ ችሏል ማለት ነው። ከአስቶን ቪላ ያለው የነጥብ ልዩነትም ወደ 3 መጥበብ ችሏል ማለት ነው። ማይክል ካሪክ ያደረጋቸውን ሁሉንም ጨዋታዎች ማሸነፍ ችሏል። የማንቸስተር ዩናይትዱም አምበል ብሩኖ ፈርናንዴዝ ስለ ማይክል ካሪክ ሲናገር እሱ ወደ ቡድናችን ይዞት የመጣው አስተሳሰብ ለኛ ለተጫዋቾች ምቾትና ነፃነት ሰጥቶናል። እሱ ንግግር ላይ ጎበዝ ነው። እንዲሁም ደግሞ የመጀመሪያ ቀን ቤንች ላይ ሆኜ ጨዋታውን ስመለከት እሱ የማንቸስተር ዩናይትድ ምርጥ አሰልጣኝ እንደሚሆን ገምቼ ነበር ብሎ አስተያየቱን ሰጥቷል። ኦውን ሃርግሪቭስ ስለ ኮቢ ሜይኑ ሲናገር መጥፎ ጨዋታ ሲጫወት አይቼው አላቅም። ተሰጥኦ እጅግ የሚያስገርም ነው። ለማመን ነው የሚያቅተው። እሱ በፓርክ ውስጥ ልክ ከጓደኞቹ ጋር የሚጫወት ይመስላል ብሎ ለኮቢ ሜይኑ ያለውን ድንቅ አስተያየትና አድናቆቱን ገልጾለታል። የእኔ የወቅቱ ምርጥ የተከላካይ ጥምረቶች ዊሊያም ሳሊባና ጋብሪኤል ማጋሌሽ ናቸው በማለት አስተያየቱን የሰጠው ሰርጂዮ ራሞስ ነው። ጋብሪኤል ማጋሌሽ እና ዊሊያም ሳሊባ በዘንድሮ ዓመት ምርጥ ቁጥር እያስመዘገቡ እንደሆነ ሁላችንም የምናውቀው ነው። አርሰናል ዋንጫ ለማድረግ በሚያደርገው ጥረት ውስጥ ከፍተኛ ድርሻ ያላቸው መሆኑ ይታወቃል። ዊሊያም ሳሊባ እና ጋብሪኤል ማጋሌሽ አንድ ላይ በጀመሩበት ጨዋታ ምርጥ ስታቶችንና ክሊንሺቶችን እያስመዘገቡ እንደሆነ የሚታወቅ። አንቶኒዮ ሩዲገርም ስለ ጋብሪኤል እና ስለ ሳሊባ ሲናገር እነሱ የወቅቱ ምርጥ የመሃል ተከላካዮች ጥምረት ናቸው። ጋብሪኤል ኃይለኛና መሪ ነው። ሳሊባም ቢሆን በቀጥተኛ መንገድ ነው የሚጫወተው። እሱም ቢሆን ዝምተኛና መሪ ነው በማለት ለተከላካዮቹ ያለውን አድናቆት ሰጥቷል። እኛ የምንመራው በበርናንዶ ነው። ካሰለጠንኳቸው ምርጥ ተጫዋቾች ውስጥ አንዱ በርናንዶ ሲልቫ ነው። እኛ የምንከተለው በርናንዶን ነው። እኔም ቢሆን እሱን አስቀድማለሁ። እርሱ ምክንያቱም ከራሱ ይልቅ ቡድኑን ያስቀድማልና እሱ ለብዙ ሰዎች ምሳሌ ነው በማለት ለበርናንዶ ሲልቫ ያለውን አድናቆት ፔፕ ጋርዲዮላ ገልጾለታል። በርናንዶ ሲልቫ በዘንድሮ ዓመት ጥሩ ግንኙነቶችን በማሸነፍ የአንድ ለአንድ ግንኙነቶችን በማሸነፍ ለሲቲ ወሳኝ ተጫዋች መሆኑን አስመስክሯል። በትናንትናው ጨዋታ ላይ የአቻነቷን ግብ ያስቆጠረው በርናንዶ ሲልቫ እንደሆነ ሁላችንም የምናውቀው ነው። ፔፕ ጋርዲዮላ ለበርናንዶ ሲልቫ ያለውን አድናቆት በዚህ መልኩ ገልጾለታል ማለት ነው። ቪክተርን የካይራት አልማቲ ጨዋታ ላይ የሱን ጎል መስረቅ ፈልጌ እንዳልነበር ነግሬው ነበረ። ከዛ በኋላ 2 ለጎል የሚሆኑ ኳሶችን አቀብዬ ሰጥቻለሁ፣ ክሻለሁ ብዬ አስባለሁ። እንደውም እሱ ላይ 1 ጎል አለበት በሚል አስገራሚ አስተያየቱን ጋቢ ለቪክቶር ጂዮኬሬስ ገልጾለታል። እንደሚታወቀው በካይራት አልማቲ ጨዋታ ላይ ቪክቶር ጂዮኬሬስ የመታውን ኳስ በመጨረሻም ወደ ጎል ሊገባ ሲል ማርቲኔሊ ነክቶት እንዳስቆጠረው የምናውቀው ነው። ከዛም በኋላ 2 አሲስቶችን ማድረግ ችሏል። እንደውም 1 ጎል አለበት በሚል አስደናቂ አስተያየቱን ሰጥቷል። ግሌን ጆንሰን ስለ ቪክቶር ጂዮኬሬስ ሲናገር ቪክቶር ጂዮኬሬስ አርሰናልን ዋንጫ እንዲያነሳ የሚረዳ አስጨናቂ የሆነ የግብ አስቆጣሪ ነው በማለት ስለ ቪክቶር ጂዮኬሬስ ተናግሯል። ቪክቶር ጂዮኬሬስ 2026 ከገባ በፕሪሚየር ሊጉ እንደሱ ጎል ያስቆጠረ አጥቂም ሆነ ማንም ተጫዋች የለም። ግራኒት ዣካ በኤክስ ገጹ ወደ አርሰናል በመመለሱና አርቴታን በማግኘቱ ያለውን ደስታ በትዊተር ገጹ ወይም ደግሞ በኤክስ ገጹ አጋርቷል።